ኢትዮጵያ ውስጥ መደመር የሚለውን ሐሳብ ስንጀምር ሶስት ዋና ዋና ምሰሶ ላይ ቆመ ነበር። የመጀመሪያው የኢትዮጵያን ተፈጥሮ፣ የኢትዮጵያን ጸጋ፣ የኢትዮጵያን ሀብት በውል ማወቅ መቻል። እዚያ ውስጥ ሊገለጹ በርካታ ጉዳዮች አሉ። ሁለተኛው ደግሞ የኢትዮጵያ ካልቸር ውስጥ ያን ሀብት አውጥቶ ያን ተፈጥሮ ያደለውን ጸጋ አውጥቶ ለመጠቀም የሚያስችሉ ባህሎች ደግሞ አሉ። ለምሳሌ ደቦ አለ፣ እቁብ አለ፣ እድር አለ። በችግር በደስታ የምንጋራቸው ጊዜዎች አሉ። ሶስተኛው ደግሞ ሀልወቱ ነው። አይዲያ ሲስተሚክ ሲሆን በድንበር አታጥረውም፣ ከሌላም ቦታ ሊመጣ ይችላል። እሱን ማዋሃድ መቻሉ ነው የጠቀመንና በግብርና የነበረውን ልምምድ፣ በኢንዱስትሪ የነበረውን ጅማሮ፣ ማይኒንግ ላይ ማስፋት፣ ቱሪዝም ላይ ማስፋት፣ አርባናይዜሽን ላይ ማስፋት፣ ቴክኖሎጂ መጠቀም፣ ኢማጂን ማድረግ የሚሉ ሳቢዎች ያው እንደምታየው በጣም ለማመን የሚከብድ በፍጹም በማንኛውም መስፈርት በእኛ አህጉር እንደዚህ ያለ ነገር አለ ብሎ ማሰብ በማያስችል ደረጃ ውበቱ ወጥቷል።